መራቢያ ክፍል አልቆም ብሎ ተቸግሯል ይኸውልህ ቴምራን ይዤልህ መጥቻለሁ እንኳን አልቆም ያለ የሞተንም የመቀስቀስ ኃይል ያለው ሞት 15 ቀን የቀረ ይብል ማን ያምነኛል ሰላም ቤተሰብ ለትንሽ ጊዜ ከቲክቶክ ርቄ ነበር ግን አሁን ተመልሻለሁ የመጣሁት ግን አንድ ዜና ይዤ ነው ለወዳጆቼ መርዶ ለጠላቶቼ ደግሞ የምስራች ነው መሰለኝ ለሞት 15 ቀን የቀረ ይብል ማን ያምነኛል አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ ላለፉት 17 ዓመታት የልብ ጓደኛዬ ነው ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ ሚላከውን ብር አብረን እያጠፋን ለኔ መጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል እሸቱ መለስ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው አብሮት ቪዲዮ መስራት አይችልም እንዴ በጣም ጓደኛው አይደለም እንዴ እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው አንድ ሙስሊም አምጡልኝስ አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው አሽቃባጭ እንግዲህ እሸቱ መለሰ ላይ የተከፈተው ዘመቻ ነው እሸቱ መለሰ ለምን ከእፎይ ጎን አልቆመም እኔም እፎይ ነኝ ለምን አላለም ለምንድነው ዝም ያለ ጭራሽ እሱ አልበቃ ብሎት እኔና ሙስሊም ጓደኞቼ በፍቅር ነው የኖርነው ማቀይን ብቻ ነው ብሎ ተናግራል ሰብስክራይበሩን እናነሳለን ጠግባል አሽቃባጭ እሸቱ አሽቃባጭ ነው የሚል ዘመቻ ከፍታቻል የኔን በዛ ሰብስክራይበሩን ያነሳች እሺ እስኪችን ቪዲዮ ድገማት አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተምነቱ ሳይወክላቸው የቤተምነቱ ተቆርቋሪ ነን ተከራካሪ ነን አስተማሪ ነን የሚሉ ሰዎች ናቸው ምንም የሚያውቁት ነገር የለም በሚያውቁት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት በነገራችን ላይ ስለ ክርስቶስ መመስከር ወይም ደግሞ ስለ ቤተ ክርስቲያናችን ዘመቆም የማንንም ሹመት ወይም ደግሞ የማንንም ዕውቅና የማንንም ሰፖርት ያስፈልገን በቃ ማህተብ ባንክታችን ማሰራት ብቻ በቂ ነው የጌታችን መድኃኒታችን ኢየሱስ ክርስቶስ ተከታይ መሆናችን በቂ ነው ስለ ቤተ ክርስቲያኔ ለመቆም ስለ ኢየሱስ ክርስቶስ ለመመስከር ያ በቂ ነው የማንንም ሹመት የማንንም ድጋፍ አልጠብቅም እኔ ህንጻ ቤተ ክርስቲያን እንደመስራት እኮ ቀላል አይደለም ህንጻ ስላሴ ላይ መስራት እነዚህ እሸቱ አድርሱልኝ እሸቱ እንወዳለን እናከብራለን ይሄን አዳምጥ አባ ገብረ ኪዳን ትንቢተኛ ናቸው ከምር አዳምጠው ይመጣና በእውነቱ እኛ ተዋህዶች እኛ ኦርቶዶክሳውያን እኛ ቤተክርስቲያናችን እንጠብቃለን ይላል ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው አላህም ያው እግዚአብሔር ነው ያው ነው ይላል እንቁራሪት ማለት ነው ከሙስሊሙ ጋር በሰላም መኖር እውነት ነው ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው እንቁራሪት ከዚያም ጥልቅ ከዚያም ጥልቅ ይሄ ምንድነው እንቁራሪትነት እስኪ በሉ ሁላችሁ ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁ እኔ ይሄንን ቪዲዮ የምሰራው እናንተን ታናናሽ እህቶቼን ለማዳን ነው እንድትጠነቀቁ ነው ራሳችሁን እንድትጠብቁ ነው ሰላም ውድ አዳም ቲዩብ ቤተሰቦች ውድ ኢትዮጵያውያኖች እንዴት ናችሁ እንዴት ሰነበታችሁ እንደምን አላችሁ እኔ ያለው እግዚአብሔር ይመስገን ክብሩ ይስፋ ለፈጣሪ ዛሬም በመግቢያው ላይ እንዳያችሁት በጣም አስገራሚ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ እነኛም ቪዲዮዎች እያየን አብረን ቆይታ እናረጋለን እኔ የተሰማኝ ከዚህ በቀጥታ ለእናንተ ማድረስ ይሆናል እናንተ የተሰማችሁን እንደተለመደው በኮሜንት መስጫው ላይ ልታካፍሉ ትችላላችሁ ይህ አዳም ቲዩብ ነው ወደ ዛሬው ቪዲዮ ስንሄድ በመጀመሪያ ላይ የምናገኘው ቪዲዮ ሰሞኑን በጣም በከፍተኛ ሁኔታ በእሸቱ ላይ ሰዎች ተቃውሟቸውን እያሰሙ ነው ሰዎች ለምንድነው የእሸቱን አይዲያ በዚህ ልክ የተቃወሙትን የሚለው ነገር የራሴን ሐሳብ ከመስጠቴ በፊት መጀመሪያ እሸቱ ምን ተናገረ ከዛ በኋላ ሰዎችስ ምን እያሉ ነው የሚለውን አብረን ተመልክተን ከዛ ወደ ራሳችን አስተያየት እንሰጣለን ወደ ቪዲዮ እንሂድ አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ ላለፉት 17 ዓመታት የልብ ጓደኛዬ ነው ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ ሚላከውን ብር አብረን እያጠፋን ለኔ መጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል ይገርማል ሳገባ ሚዜ ኢብራሂም በድሩ ነበረ ሁለተኛው ሚዜ መለሰ ይባላል የፕሮቴስታንት እምነት ተከታይ ነው ላለፉት 17 ዓመታት ምርጥ ጓደኛዬ ነው ለሱ የተላከ ገንዘብ የኔ ነው ለኔ መጣ በሱ የሱ እስካሁን ድረስ በጓደኝነት አብረን ዘልቀናል የልቤንም ማማክረው ሚስጥሬንም ነግረው እድገቴንም ማሳየው ጓደኛዬ ነው ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከት ኖራል እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን ወቅቱ የረመዳንና ያብይ ጾም ነበር ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል በኋላ ግን ሁለታችንም በአንድ ትሪ
አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔን ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባል። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች ነው። እሸቱ ይሄንን ነገር ከተናገረ በኋላ ሰዎች ደግሞ ስለዚህ ሐሳብ ወይም ደግሞ እሸቱ ስለተናገረው ሐሳብ ምን እያሉ ነው የሚለውን እንስማና ከዛ የራሳችንን አስተያየት እንሰጣለን። በመጀመሪያ ከዚህኛው አስተያየት ልጀምርላችሁ። እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ መጥቶ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደ እሸቱ መለሰ በሆን ወይ ደግሞ ይሄን ሐሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርንም የተሳደቡትን ሰዎች አብሮ እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግሜ ያቀርብላችኋለሁ። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋለን። ሂጃባቸውን ለብሰው መጥተው ይስተናገዳሉ። ለእስልምና የተዘጋጀው ምግብ አድርገው ለኛም ለነሱ ምግብ እናዘጋጃለን። ይሄ ሁሉም ኢትዮጵያ ውስጥ አለ። ዛሬ እሸቱ መለሰ ስለተናገርከው ወይ ታዋቂ ሰዎች ስለተናገራችሁት አይደለም፣ ነዋሪው የሚኖረው ህይወትን ነው አሁን የተናገርከው። እያንዳንዱ ነገር የምናቀርበው መቼት የሚባል ነገር አለ። ጊዜው መቼ ነው፣ መቅረብስ ያለበትስ እንዴት ነው የሚባል ነገር። አሁን እየቀረበ ያለው ማህበራዊ ጉዳይ ላይ የወጣው አጀንዳ ቲክቶከሮች ስለወጡ አይደለም። ቲክቶከሮች አሁን ማህበራዊ ሚዲያ ፕላትፎርም ስለወጣ ነው። አንተም ማህበራዊ ሚዲያ ስለመጣህ ነው ዩቲዩብም ላይ ቲክቶክም ላይ ያለው ወንድሜ። በስራ በመልካም ምግባር በጣም ብዙ ኢትዮጵያውያኖች እናከብራለን፣ እናደንቃለን። በዚህ አመለካከት ግን አንድም ሐሳብ ትክክል አይደለም። አንተ የቀረስከውን ቀረጻ ላይ ኢብራሂም አብሮ የነበረው ያ ሳሎን የለቀቀለት ኢብራሂም፣ አንተ ጓዳ መኝታ ክፍል ገብተ ውዳሴ ማርያም ያነበብክለት ኢብራሂም ይሄንን አብሮ ሰርቶ ቢሆን ኖሮ አከብረ ነበር። የሰራው ግን አንተ የገዛ ልጆቿን የምትበላ ድመት ይመስል ወጣችሁ በታዋቂነታችሁ ተጠቅማችሁ የገዛ ወንድማችሁን የምትበሉት የምታስበሉት እንደናንተ አይነት ሰዎች ናችሁ። ወጣችሁ ሙስሊሙን መሳደብ የለበትም ነውር ነው። ሙስሊሙን ማን ተሳደብ አለው? ተሳደብኩ አለው ወይስ ልጁ? እነሱ ተሰደብን አሉ፣ ተናቀብን አሉ። ልክ ናቸው፣ አጠፉ አላለም። ልክነታቸውን ግን የሚናገር ወይ የሚመሰክር ማስረጃ አውጡልን። እኛም አብረናችሁ እንከሳለን። እኛም ከናንተ ከሙስሊሞቹ ጋር አብረን እንከሳለን። እናንተም ጋር ሲሳደቡ የነበሩትን እና አህመድ እንጀበል፣ ኡስታዝ አዘቦ በከር፣ ሐሰን ታጁ፣ ሌሎችም ጻፊያንን አውጣችሁ አጋልጣችሁ ክሰሱልን። እኛ እንደምንከሰው አብራችሁ ክሰሱልን። ጥያቄ ይሄ ነው አቻነቱ። እንደ አህመድ እንጀበል የራክስን ክስ ምን ይሉኛል ተብሎ ታስቦ እቅድ ታቅዶ ጽሁፍ ተጽፎ ማህበራዊ ሚዲያ ላይ ተለጥፎ በጠቅላይ ሚኒስትር ጽህፈት ቤት ማህበራዊ ጉዳይ አማካሪነት ተደብቆ መቀመጥ ግን ነውር ነው፣ ነውር ነው። ታዋቂነትን ይዞ እንዲህ ደግሞ እኛ አልተከባበርን ከሙስሊም ወገኔ ጋር አታጣሉኝ እየተባለ ሙስሊሙ ሲሳደብ እየሰማችሁ ኡስታዙን የሚቃወም አንድ አማኝ አጣችሁ። እኔ ወዳጆች አሉኝ በስልክ ነው የሚነግሩኝ። ማህበራዊ ሚዲያ ላይ ታዋቂ ስላልሆኑ ማህበራዊ ሚዲያ ላይ ወጥቶ መናገር ስለማይችሉ አብረውኝ ያሉ ሙስሊሞች መናገር ስላልቻሉ የነሱን ሐሳብ አምጥቻ አንጸባረቅ። የዚህኛውን አስተያየት ሰምታችኋል። መጀመሪያ እሸቱ ሲናገር የነበረውንም ሐሳቡን ተረድታችሁታል ብዬ አስባለሁ። አሁን የተናገረውንም ሐሳቡን ተረድታችሁታል ብዬ አስባለሁ። ለምንድነው ይሄንን ተቃውሞ ወደ እሸቱ እያመጣበት ያለው የሚለውን መጨረሻ ላይ እኔ ራሴን አስተያየት ሰጣለሁኝ። ከዚህ በመቀጠል ይሄንን ሐሳብ ላሰማችሁ። በጣም በርካታ ሰዎች ናቸው በዚህ ሐሳብ እየተቃወሙ ያለው። ይሄኛውን ሐሳብ ላሰማችሁ። እስኪችን ቪዲዮ ድገማት። አሁን እኮ ችግር የፈጠሩብን
በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት በነገራችን ላይ ስለ ክርስቶስ መመስከር ወይም ደግሞ ስለ ቤተ ክርስቲያናችን ዘብ መቆም የማንም ሹመት ወይም ደግሞ የማንም ዕውቅና የማንም ሰፖርት አያስፈልገን። በቃ ማህተብ በአንገታችን ማሰራት ብቻ በቂ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስ ተከታይ መሆናችን በቂ ነው። ስለ ቤተ ክርስቲያን ለመቆም ስለ ኢየሱስ ክርስቶስ ለመመስከር ያ በቂ ነው። የማንንም ሹመት የማንንም ድጋፍ አልጠብቅም። እኛ አገር ለምንድን ነው የሚሰራን ሰው እግሩን ሰብሮ ለማስቀመጥ የሚሞክረው በአንድም በሌላም መንገድ? ህንጻ ቤተ ክርስቲያን እንደ መስራት እኮ ቀላል አይደለም። ህንጻ ስላሴ ላይ መስራት እነዚህ ወንድሞች እየሰሩ ያሉትን ስራ ማንንም እየሰሩ አይደለም። በዚህ ሰዓት እየመረራ የምትውጠው ነገር የፈለገ ቢደብርህም በጣም መዋጥ ያለብህ ነገር ምንድነው? በዚህ ቲክቶክ ላይ እየተሰራ ያለው ስራ ማንም ሰው እየሰራ አይደለም። ተሹሞ ኃላፊነት ተሰጥቶት ያለ ሰው ራሱ እየሰራ አይደለም። በዚህ ቲክቶክ ላይ የሚሰራውን ስራ ማለት ነው። ምእመኑ እያየን ነው፣ እየታዘብን ነው። በነገራችን ላይ አንተ ምን አውቀህ እንደሆነ ምንም አያውቁም ያልከውን እንጂ አልገባኝም እኔ። አንተም እንኳን በዚህ ቁንጽል ዕውቀት እንኳን ይሄን ለመናገር በቅታል። እንኳን ወንድሞቻችን ማለት ነው። በነገራችን ላይ ቤተክርስቲያን እንደዛ ስትዘለፍ ስትሰደብ መጽሐፍቶቿ እየወጡ እንደዚህ ይላል ጣዖት አምላኪ ምን አምላኪ ምን ስትባል ማለት ነው። በዩቲዩብ ቻናል ላይ ወጥተህ ስለ ቤተክርስቲያን ተናግረሃል? ለእምነት ቆመሃል? ለአንገት ማህተብ ስላሰርከው ማህተብ ወጥተህ ተናግረሃል? አልተናገርክም። እዚህ ቲክቶክ ላይ አሁን ምንም አያውቁ ምናምን በላይ የዘርጠትካቸው ሰዎች ናቸው ወጥተው ስለ ቤተክርስቲያናቸው ስለ ክርስቶስ ስለ ማህተባቸው የቆሙት። ይሄን ሁላችንም ታዘበናል፣ አይተናል። ማሽቃበጥ የሚፈልግ በጎን አሽቃብጡ፣ ግን እየመጣችሁ የማይመለከታችሁን ርዕስ አታንሱ። በቃ ህንጻ ስላሴ ማነጽ እኮ በጣም ከባድ እኮ ነው። አንድ ሰው ላይ መስራት እኮ በጣም ከባድ እኮ ነው። ሁሉ ጊዜ ወንድሞችን ማራከስ፣ የሚሰሩትን ስራ መናቅ፣ እነሱ ያመጡትን ለውጥ እነሱ ያዘጉትን አፍ ማንም ያዘጋ የለም። ወደ ቤተ ክርስቲያን ደግሞ ወጣቱን እንደነሱ የመለሰ በዚህ ሰዓት ማንም የለም። ይሄ ሀቅ ነው፣ ግልጽ ነው። ይሄን የምናውቀው ነገር ነው። በመንፈሳዊ ስራ ላይ ትንሽም ትልቅ የሚባል ነገር የለውም። ትንሽ ያወቃትን ዕውቀት ወጥቶ የሚሰብክ የሚናገር ወንድም በቃ ያ የተባረከ ሰው ነው፣ እንሰማዋለን። ማንም ዶግማ አድርጎ የተንቀሳቀሰ የለም፣ ተከተሉኝም ያለ የለም። በተቻለን አቅም ስለሚመለከተን ነገር ብናወራ፣ ስለማይመለከተን ነገር ብንተው። ስለምወደው ጓደኛዬ ሌላ እምነት ተከታይ ስለሆነ ጓደኛዬ ብዬ ክርስቶስን አልተውም፣ ቤተክርስቲያንን አልገፋም፣ ማህተቤን አልበጥስም። ክርስቶስ ነው፣ ህይወቴ ነው። ቤተክርስቲያን ነች፣ እናቴ ነች። ስለዚህ በማንም አልቀየራቸውም። በክርስቶስ ከመጣ ማንም ሰው የፈለገበት መሄድ ይችላል። ስለዚህ ክርስቶስ ተሰድቦብናል፣ ተንቋሾብናል ነው እያልን ያለን። ይሄ ነገር የማይመለከት ከሆነ ዝም ቪዲዮ አለመስራት ነው በነገራችን ላይ። እና በቃ የሚሰሩ ልጆች ላይ ተነስታችሁ በቃ እግራቸውን ለመስበር የምታስቡ ሰዎች በአካችሁ ስርዓት ያዙ። በቃ በጣም የሚናገሩትን ነገር በደንብ ከልብ አዳምጡት። እውነት ለመናገር እኔ እሸቱ በጣም የማከብረው በጣም የምወደው እጅግ በጣም በጎ ስራን የሚሰራ በሶሻል ሚዲያ ላይ በጣም ብዙ ታምራቶችን የሰራ ልጅ ነው። ግን በዚህ አስተያየቱ ላይ ምኑ ላይ ነው ቅሬታ ያለህ ብትሉኝ እኔ መጨረሻ ላይ የራሴን ቅር ያለኝን ቦታ እናገራለሁ። የተናገረው ነገር እንደ እሸቱ ልክ ሊሆን ይችላል፣ ግን ደግሞ እንደ ሌላ ሰው ሲታይ መጥፎ መልእክትን የሚያስተላልፍ ነው ባይባልም የሆነ የሚያስከፋ ነገር ያለው ነው። አንዳንድ ጊዜ በጣም ሴንሲቲቭ የሆኑ ነገሮች ወይም ደግሞ አንድ ነገር አስተያየት ልንሰጥ ስንፈልግ ወይም አስተያየት ስንሰጥ መነሻ ችግሮቹን ወይም ደግሞ መነሻው ምንድነው፣ ለዚህ ጉዳይ መነሻው ማን ነው ይሄንን ነገርስ ያመጣው የሚለውን ከግንዛቤ ያስገብተን ብንናገር ባይ ነው። ይሄ ነገር እሱ እንዳለው ወይም ደግሞ እሱ ባለው መልኩ ሳይሆን የተጀመረውም የመጣውም ተከተሉኝ በሚል አይደለም፣ ንጽጽር በሚለው የሃይማኖት ንጽጽር ውስጥ ገብተው በሚከራከሩበት ሰዓት ነው ይሄ ነገር ወደዚህ እየሄደ የመጣው ማለት ነውና ለማንኛውም ሙሉ ለሙሉ ሐሳቤን ከመስጠቴ በፊትና ለሌሎቹም ቢሆን መለስ ብዬ በኋላ አስተያየቴን ሰጣለሁኝ። ከዚህ ቀጥሎ ደግሞ የተወሰኑ ነገሮችን ላሰማችሁ። እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሐሳብ እኮ ልክ ነው። እሸቱ መለሰ ድምፄን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። ቢካዝ አይ ሪስፔክት ዩ ሶ ማች ማ ብራዘር። እያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ፣ በጣም ነው የምወድ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማዕተቦች እንዲሁነን ወተን ለምን ብለን ስንናገር ሐሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን፣ አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ
የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው። የሚጮህልን ለኛ ብሎ የሚቆም አባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያ ይጠፋዋል? እሸቱ አድርሱልኝ። እሸቱ እንወዳለን፣ እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ከምር አዳምጠው። ይመጣና በእውነቱ እኛ ተዋህዶች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። ይሄን ቪዲዮ የኢትዮጵያኖች አኗኗር ሁኔታ የታወቀ ነው። ሁላችንም ያደግነው ኢትዮጵያ ውስጥ ነው፣ የኖርነው ኢትዮጵያ ውስጥ ነው። በኢትዮጵያ ውስጥ ስንኖር ደግሞ የሙስሊምና የኦርቶዶክስ ሃይማኖት ጉርብትና ያላሳለፈ የለም። በበዓላት ጊዜዎች ያላሳለፈ የለም። በትምህርት ቤት ጓደኛ የሌለው የለም። የሙስሊም ጓደኞች አሉን በጣም በርካታ። ለረጅም ጊዜ በጓደኝነት ተከባብረን የምንኖር ኢትዮጵያኖች ነን። የእስልምና ሃይማኖትን የሚከተሉ ጥሩም ሰዎች እንዳሉ በጣም አስቸጋሪ ባህሪ ያላቸውም ሰዎች አሉ። ይሄ በህይወታችን ያየነው ነው። እኛ ጋርም እንደዛው ነው ያለው። ያ ማለት ምንድነው? የእስልምናን ሃይማኖት የሚከተሉ ሰዎች የኦርቶዶክስ ሃይማኖት የሚከተሉ ሰዎችን መንቀፍ ይችላሉ ማለት አይደለም። ተከባብሮ መኖር፣ ሃይማኖት ልዩነትን አክብሮ መኖር የኛ ኢትዮጵያኖች የኖርንበት ህይወት ነው። እዚህ ጋር ብዙ ተቃውሞ የሚያስነሳው ንግግር ምንድነው? ለ17 ዓመት ጓደኛ ያለው ኢብራሂም የሚባለው ልጅ ከሱ ጋራ እሱ የተናገረው ወይም ደግሞ የሱን ተመሳሳይ አይነት አይዲያ ያለው የእስልምና ሃይማኖትን ወክሎ የእስልምና ሃይማኖት ተከታዮች የኦርቶዶክስ ሃይማኖትን እንደዚህ ማለት የለባችሁም ብሎ መስራት ነበረበት ነው። የተወሰኑ ሰዎች በዛ አይነት መልኩ ነው እሱ ወጥቶ ለነሱ ደግፎ ሲናገር፣ እሱ ወጥቶ የሱን ጓደኛ ዲፌንድ ሲያደርግ እሱን የሱ ጓደኛ ለምን ዲፌንድ አላረገውም? ወይም ደግሞ እሱ እንደተናገረው ለምን የሱ ጓደኛ ወጥቶ አልተናገረም ነው። ይሄ ትክክል ነው። ሁለቱ እንደ ጓደኛ ወጥተው እኛ ለዚህ ያህል ጊዜ አብረን የኖርን ጓደኛሞች ነን፣ ተከባብረን የኖርን ጓደኛሞች ነን፣ እኛ ጓደኝነት እንደዚህ ነው ብለው ሁለቱ እንደ ጓደኛ ቀርበው ቪዲዮን እየተቀባበሉ ወይም ደግሞ በተራ በተራ ሰርተው ቢለቁት እኔም አክሴፕት አደርገዋለሁ። እውነት ለመናገር እሱ የኢብራሂምን ቪዲዮ በሰራው ቪዲዮ ክሊፕ ውስጥ እያካተተ በሰርጉ ጋር የነበረውን ሁኔታ ከዛ በፊት የነበረውን አብረው ሲሰሩ ያለውን ሁኔታ እንዳለ የዘረዘረውን ነገር ለኛ ሲነግረን፣ ኢብራሂም ደግሞ በሱና በእሸቱ መካከል ያለውን ግንኙነት ልክ እሸቱ እንደነገረን አድርጎ ቢወጣና ቢናገር በጣም ጥሩ ነበረ። አንዳንድ ጊዜ መቻቻልን ማሳየት ማለት እንደዛ ነው። አብሮ ሆኖ ያንን ሐሳብ ሁለቱ ሼር እያደረጉት ለህዝብ ቢያደርሱት የነሱን ወንድማማችነትና የነሱን እርስ በርስ ያላቸውን መከባበር ያላቸውን ፍቅር ለሌላው ኦርቶዶክሳውያንም ሆነ ለሌላው የሙስሊም ማህበረሰብ ማካፈል ቢችሉ ኖሮ በጣም ደስ ይል ነበር እና በጣም በሚያስገርም ሁኔታ እጅግ በጣም በርካታ ጥሩ ስራዎችን የሰራ ወንድማችን ነው። ግን ያው አንዳንድ ጊዜ የሰው ልጅ ሁሉ ጊዜ ትክክል ይሆናል ብሎ ማሰብም ከባድ ነው ብዬ ነው የማስበው። ከዛ ውስጥ እስኪ አንድ ቪዲዮ ልጋብዛችሁና አንድ ቪዲዮ ምን እያለ እንደሆነ ላሰማችሁ። መጣን እንግዲህ እሸቱ መለሰ ላይ የተከፈተው ዘመቻ ነው። እሸቱ መለሰ ለምን ከእፎይ ጎን አልቆመም? እኔም እፎይ ነኝ ለምን አላለም? ለምንድነው ዝም ያለ? ጭራሽ እሱ አልበቃ ብሎት እኔና ሙስሊም ጓደኞቼ በፍቅር ነው የኖርነው ማቀይን ብቻ ነው ብሎ ተናግራል። ሰብስክራይበሩን እናነሳለን ጠግቧል። ይሄ አሽቃባጭ እሸቱ አሽቃባጭ ነው የሚል ዘመቻ ከፍታችኋል። የኔን በዛ ሰብስክራይበሩን ያነሳች። እሺ ምንም አንፈልግም እኛ ገንዘብ ፍለጋ ሰብስክራይበር ፍለጋ አይደለም። እዚህ በዩቲዩብ ደምናችን ዋጋ ከፍለን እየታገለን ያለነው አገር ሰላም እንዲሆን ነው። እናንተ በመታነሱት ግርግር በየገጠሩ ያለ ምስኪን ሙስሊሙን ኦርቶዶክስን ለማሳረድ ለማጨፋጨፍ ቤተክርስቲያን እንዲቋጠል ያሰባችሁትን ሐሳብ በደንብ ነው ጠንቅቀን የምናውቀው። በደንብ ጠንቅቀን ነው የምናውቀው። ያጠፋ ሰው ካለ ይከሰስ። አብቅ እዛ ላይ ነው እኮ የሚያውቀው። ምንድነው ሁሉ ግርግር የምታነሱት? በቃ አጥፍቶ ከሆነ ከኦርቶዶክስም ከጴንጤም ከቄሱም ከኦስታዝም ካለ ተካሰሱ። ሌላ አይመለከተንም። አለቀ በቃ። ለምንድን ነው ከኛ ጋር ማታሽቃብጡት? አናሽቃብጥ።
ያሉ ደግሞ በተቃራኒው የቆሙ ሰዎች አሉና አንዳንድ ጊዜ አሁን ይሄ ልጅ ሲናገር ከሰማችሁ ይሄ የሃይማኖትን ግጭት ልታመጡ የምሰሩትን ነገር እናቃለን ወይም ደግሞ ሌላ የሚለው ሐሳቡ እንዳለ ይሁንና ይሄ የሃይማኖት ክርክር ነው። የሃይማኖት ክርክር ሲያረጉ ወይም ደግሞ ንጽጽር በሚለው ፕሮግራም ላይ ሲከራከሩ እፎይ ይዞት የመጣው ለሱን ሃይማኖት ዲቴል አመጥቶ ያንን ሐሳብ ነው አውጥቶ ለህዝብ እንዲደርስ ያደረገው እንጂ እፎይ ስራዬ ብሎ ይሄንን ነገር ከመጀመሪያ ጀምሮ በሱ ቆስቁሶት አይደለም እንደዚህ የሆነ ያለው። በደንብ ከተከታተላችኋቸው ማለት ነው። እነሱ የኦርቶዶክስ ሃይማኖትን መጽሐፍ ቅዱስ ይዘው ሲመጡ እሱ ቁርአንን ይዞ መጣ ማለት ነው። ያ ደግሞ ይሄንን ተረዳርቶ ወይም ደግሞ የስድብ በሌለው ዛቻ በሌለው ጸብ በሌለው ብዙ ነገር በሌለው ሁኔታ ይሄንን ነገር መጨረስ ይችሉም ነበረ። በሌላ መልኩ እነሱ የጀመሩትን ነገር ወይም ደግሞ አንዳንዴ እኛ ራሳችን ጀምረን ራሳችን ላይ ነገሩ ተመልሶ ሲመጣብን ወደ ጉልበት ወይም ደግሞ ወደ ሌላ እልህ ውስጥ መግባት ትክክል ነው ብዬ አላስብም። የኦርቶዶክስን ሃይማኖት እነሱ የተሳደቡ ነው ኡስታዝ የሚባሉት ሰዎች ሁሉም ናቸው ማለት አይደለም። የተወሰኑ ሰዎች በተጨማለቀ አማርኛ ኢየሱስ ክርስቶስን እንደፈለጉ ያበሻቀጡ እንደፈለጉ ያዋረዱ ሲናገሩ እሱ ደግሞ የነሱን ይዞ መጣና የሚለውን አወራ ማለት ነው። በዛ የተጀመረ ነው እንጂ ይሄ ሌላ የሚባለው ነገር አይደለም እየሆነ ያለው ነገር ማለት ነው። አንዳንድ ጊዜ ነገሮችን ከስራቸው ብናጣራና አስተያየት ብንሰጥ መልካም ነው ብዬ ስላሰብኩ ነው ይሄን ያመጣሁት። በሌላ መልኩ ሰሞኑን በጣም በሚያስገርም ሁኔታ አንድ ኢትዮጵያዊ ባልታዛር ማርቆስ የሚባል ሰው ነው፣ ግን ያው የኢትዮጵያዊ ባልታዛር እንበለው ምክንያቱም ይሄ ሰውዬ በተለያየ ሀገር የሚኖሩ የኢትዮጵያን ወጣት ሴቶች እሱ በጣም ትልቅ ሰው ነው በሌላ ሰው ፎቶን ተጠቅሞ ልጆቹን የ83 ልጆችን የራቁት ፎቶአቸውን ወይም ቪዲዮአቸውን እየቀረጸ ያስፈራራ ልጆቹን በጣም መከራ ሲያሳይ የኖረ ሰው ነው። ስለሱ የተወሰነ ነገር እንላለን። እኔ እጅግ በጣም የገረመኝ ነገር የሱ ብቻ አልበቃ ብሎ ሌላው ደግሞ በዱባይ በሌላ ነገር እንትን አድርጎኝ አፈዞኝ። የሚገርማችሁ ነገር አንዳንድ ጊዜ የምትሰሙት ነገር ማመኑላ እስከሚያቅታችሁ ድረስ ነውና በጣም አስገራሚ ነገሮች በዚህ ቪዲዮ ውስጥ አሉ። ሁሉንም ቪዲዮዎች ማየት ለምትችሉ ሰዎች ብዙ ነገር ታገኙበታላችሁ ብዬ አስባለሁ። ያንን ቪዲዮ ልጋብዛችሁ። እኔ ይሄንን ቪዲዮ የምሰራው እናንተን ታናናሽ እህቶቼን ለማዳን ነው፣ እንድትጠነቀቁ ነው፣ ራሳችሁን እንድትጠብቁ ነው። ይሄ በፎቶ ላይ የምትመለከቱት ግለሰብ ማርቆስ ይባላል። የሶሻል ሚዲያ ስሙ ትክክለኛ ስሙ ቢኒያም ጌታቸው ነው። የዚህን የሆሳሚ የሚባልን ልጅ ፎቶ በመጠቀም በጣም ብዙ ሴቶችን አታሏል፣ አጭበርብሯል። ገንዘብ አይደለም የበላቸው፣ እነሱ እንዲያምኑት አድርጎ በጣም መልካም ሰው ሆኖ ቀርቧቸው እንዲያምኑት ካደረገ በኋላ ነፃነት ሲሰማቸው አብረውት ቪዲዮ ኮል ሲያወሩ ቀርጿቸዋል። በመጀመሪያ ይህንን ፎቶ ይጠቀማል። ኦኬ እንዲያምኑት እንዲወዱት ካደረገ በኋላ ብዙ ጊዜ እሱ ካሜራ ያበራም፣ እነሱ ናቸው የሚያበሩት። ጥቂት ሴቶቹ ግን በጣም የተቀራረባቸው ብቻ በመልክ አይተውታል፣ ቪዲዮን ያበራላቸዋል። የሚሰጣቸው ምክንያት አንዴ ስክሪን የተሰብሯል፣ አንዴ ምናምን በጣም ብዙ። ልጁ በጣም አሳማኝ ነው፣ በጣም ምላሱ ያሳምናል። እና እባካችሁ እህቶቼ ተጠንቀቁ። ይሄው አጋልጫለሁ፣ ግን ከኔ ከማጋላጤ በፊት እንኳን 18 ሴቶች ሌሎች አሉ ገና። እስኪ ወንድ ከሆናችሁ እኔን ክሰሱኝ፣ ፎቶአችሁን ለቅቅ ያለሁኝ። ታናናሽ እህቶቼን ለማዳን ነው፣ እንድትጠነቀቁ። ታናሽ እህትሽን ማዳን ከፈለግሽ እውነቱን ተቀበይ። እየመረረሽ የምን ማለቃቀስ ምን የሚሉትስ ሽልማት። የሚያስገርመው ሁኔታ ምንድነው? 83ቱን ልጆች 24 ሰዓት ያወራቸዋል። ካላችሁበት ችግር አወጣችኋለሁ፣ በተለያየ ምክንያት በያላችሁበት መጥቻ ያገባችኋለሁ በሚል ሰበብ 83 ልጆች የልጆችን የኢትዮጵያን ሴት ልጆች ፎቶአቸውን የሚያሳይ ቪዲዮ ቀርጾ ይዞ በዛ እያስፈራራ እጅግ በጣም ብዙ ነገር እያደረሰባቸው ነው የሚገኘው። እና ፋይናሊ ያው እንደዚህ ያለ ነገር ከደረሰባቸው ሰዎች ውስጥ ይዘው ወጡ ማለት ነው ወደ ሚዲያ። እና በጣም የሚያስገርማችሁ ነገር እኔ አንድ ነገር ተናግሬ ልለፍ እዚህ ጋር የራሳቸውን ሰውነት ፎቶ እያነሱ የሚልኩለት ይሄንን ነገር ካላካችሁለት እሱ ከናንተ ጋር አይሆንም ማለት ነው። ሲጀመር በተደጋጋሚ እንደዚህ ያለ ነገር መጠራጠር እኮ ጥሩ ነው። እውነት ለመናገር በጣም ብዙ ጊዜ ከዚህ ቀደምም በጣም በርካታ የሚባሉ የኢትዮጵያን ሴቶች ቪዲዮና ፎቶአቸውን
የራቁታቸውን ቪዲዮና ፎቶ ልከው በቴሌግራም ላይ ሰዎች እየሸጡት ነበር። እናንተና ያያችሁት ታሪክ እኮ ለዛሬ መማሪያ ነው መሆን ያለበት። ለምንድነው እናንተ ትናንትናም ዛሬም ራሳችሁን ለአደጋ የሚያጋልጥ ነገር ሲጠይቋችሁ ወንዶች በሌላ ሀገር ነው የምንኖረው እያሉ ሲጠይቋችሁ እንደዚህ ያለ ነገር የምታረጉት? እንደዚህ ያለ ነገር እያደረጋችሁ ለምን ራሳችሁና ቤተሰባችሁን ለአደጋ ትዳርጋላችሁ? በጣም ብዙ ነገር ነው የሰማው ስለዚህ ሰውዬ። እውነት ለመናገር ይሄ የወንዶቹ ችግር ብቻ አይደለም፣ ሴቶቹ ላይም ነው ችግሩ ያለው ብዬ ነው የማስበው። ምክንያቱም አንቺ በመጀመሪያ ደረጃ እንደዚህ ያለን ጥያቄ የሚያቀርብልሽን ወንድ ልትርቂ ልትሸሺ ነው የሚገባሽ እንጂ አንስተሽ ከሰጠሽ በኋላ በሚስጥር ብዙ ነገር ካደረግሽ በኋላ ችግሩ ጎልቶ ሲመጣብሽ ይዛችሁ ወደ ህዝብ የምትወጡት ነገር ነው የማይገባው። ይሄንን ታሪክ ከዚህ ቀደም ሰምታችሁ ታውቃላችሁ ወይም አይታችሁትም ታውቃላችሁ። ይሄንን እንደዚህ ተደጋጋሚ የሆነ ነገር ባታደርጉ መልካም ነው ብዬ ነው የማስበው። አንድ ሰው 83 ወይም ደግሞ ከዛ በላይ የሚሆኑን የሴቶች የራቁት ቪዲዮ ወሰደ ማለት ነው። ይሄ በጣም አደገኛ ነገር ነው። ይሄንን ነገር ልታቆሙ ይገባል ለማለት ያህል ነው ይሄንን ቪዲዮ ያመጣሁት። በሌላ መልኩ እንግዲህ የመኪና አደጋ በከፍተኛ ሁኔታ የሰዎችን ህይወት የቀጠፈ የመኪና አደጋ እንደምትመለከቱት ኢትዮጵያ ውስጥ ተፈጥሯል እና በጣም ነው ያዘንኩት። እግዚአብሔር ለሞቱት ነፍሳቸውን በአጸደ ገነት ያኑርልን። ሌላ እጅግ በጣም አንዳንድ ለማመን የሚከብዱ ነገሮችን ትሰማላችሁ በቲክቶክ አካባቢ። ይሄ ልጅ ምን እንደሚል እንስማው። ሞት 15 ቀን የቀረኝ ብል ማን ያምነኛል? ሰላም ቤተሰብ፣ ለትንሽ ጊዜ ከቲክቶክ ርቄ ነበር፣ ግን አሁን ተመልሻለሁ። የመጣሁት ግን አንድ ዜና ይዤ ነው። ለወዳጆቼ መርዶ፣ ለጠላቶቼ ደግሞ የምስራች ነው መሰለኝ። ልሞት 15 ቀን የቀረኝ ብል ማን ያምነኛል? ከልቤ ነው። ስለዚህ በዚህ አጋጣሚ ሳላውቅም ሆነ አውቄ ያስቀየምኳቸው የቅርብ ጓደኞቼም የሩቅ ጓደኞቼም ከልብ ይቅርታ መጠየቅ ፈልጋለሁ። ለቺም 14 ቀን ስለሆነች በየቀኑ አንዳንድ ቪዲዮ ፖስት አደርግላችኋለሁ። በዚህ አጋጣሚ የቅርብ ጓደኞቼ ተገናኝተን ያለችኝን ቀን ምሳ አብረን ብንበላ ደስ ይለኛል፣ ጊዜ ብናሳልፍ ደስ ይለኛል። 14 ቀን በኋላ የሚሆነውን ስለማላውቅ ወይ ሞታለሁ ወይ እኖራለሁ። ያው ከቻላችሁ ነው፣ ካልቻላችሁ ግን እውነት ለመናገር በጣም ነው የሚያሳዝነው። ደግሞ ከ14 ቀን በኋላ እሞታለሁ ብሎ ለህዝብ ቪዲዮ እየሰራ የለቀቀ ሰው እስካሁን ድረስ እንደዚህ ያለ መልእክት የያዘ ቪዲዮ አይቼ አላቅምና እሱ እንዳለው በቅርበት ያላችሁ ሰዎች ግን ቀርባችሁ ልትረዱት ቀርባችሁ ልታናግሩት ይገባል ባይነኝ። አንዳንድ ሶሻል ሚዲያ ላይ የምሰሟቸው ነገሮች በጣም የሚከብዱ ናቸውና ከዛ በተጨማሪ አንድ በጣም ያስገረመኝ ቪዲዮ ልጨምርላችሁ። መራቢያ ክፍል አልቆም ብሎ ተቸግሯል። ይኸውልህ ቴምብራን ይዤልህ መጥቻለሁ። እንኳን አልቆም ያለ የሞተንም የመቀስቀስ ኃይል ያለው ነው። ከማር ከቀረፋና ከቡና የተሰራ ሲሆን ምንም አይነት የጎንዮሽ ጉዳት የለውም። ይህንን አንድ ፍሬ ተጠቅመህ ለ48 ሰዓት ያክል ድረስ አንተን የሚችልህ የለም። በጣም የገረመኝ ነገር ማስታወቂያ በዚህ ልክ አጋኖ ያቀረበው ሰው አላየሁም። እንደዚህ ያሉ ማስታወቂያዎችን በቲክቶክ ላይ በርካታ ማስታወቂያዎችን ተመልክቻለሁ። እንደዚች ልጅ ግን አጋኖ ያቀረበው የለም። እኔ ሞክረሽው ነበረ እንዴት ነው የጾታ ለውጥ አርጋ ሞክራው ነበር። ለ48 ሰዓት ይሄንን ነገር እንደሚሰራ ቼክ ያደረገችው ነው የምትመስለው። ብቻ ለማንኛውም እኔ እንደዚህ ያለ ነገር ላይ ሴቶች በጣም ድፍረታችሁ በቀን በቀን እየጨመረ ነው። የት እንደሆነ መጨረሻው ነው ግራ ይገባኝና እኔ የምር እውነት ለመናገር በጣም የገረመኝ ማስታወቂያ ነው። አንቺ ግን ለቤተሰቦችሽም ስትይ ወይም ደግሞ ወልደሽ ለምታሳድጊያቸውም ልጆች ስትይ እንደዚህ ያሉ ማስታወቂያችን ባሰሪ መልካም ነው ብዬ ነው የምነግርሽ እንደወንድም። በጣም የሚከብድ ማስታወቂያ ነው። እንኳን ላንቺ ለሴቷ ወንድ እንኳን ይሄንን ነገር እየተናገረ ማስታወቂያ ለመስራት ከባድ ነው ብዬ ነው የማስበውና በጣም ያስገርማል። ብቻ ቆይ ምሩ ንገሪኝ እስኪ ምሩ ንገሪኝ። ቆይ እኔ ካንቺ በምን አንሳለሁ? ንገሪኝ እስኪ። ቆይ ኪሩቤል ነኝ ለምንድን ነው መውደድ ያቃተው? ቆይ ንገሪኝ ምሩ፣ አስረጅኝ። እኔ ካንቺ የተሻልኩ ጤነኛ ሰው ነኝ አይደል? ለምን? እሺ ንገሪኝ። ለምን ምሩ? ለምን? አስረጅኝ እስኪ ምሩ። ኪራ ንገሪኝ። ቆይ ከኔ ያጣው ነገር ምንድን ነው? ንገሪኝ ኪራ፣ ንገሪኝ። ቆይ እኔ ላንተ ያልሆንኩት ምን አለ? አስረዳኝ እስኪ ኪራ፣ ንገረኝ። ዝም አትበለኝ። ለምንድን ነው ልትወደኝ አልቻልከው? ቆይ ንገረኝ እስኪ።
እኔ አንተ ኢትዮጵያ ውስጥ እየተሰሩ ያሉ ነገሮች በጣም ነው የሚያሳዝኑት። እውነት ለመናገር በጣም ነው የሚያሳፍረው። እንደዚህ ያለ ነገር ሰው በጣም ነው የሚመለከተውና እውነት እንደዚህ ያሉ ቃላቶችን እየተጠቀሙ ይሄኛውን ለገደልሽብኝ ልጄ ነው ይሄኛውን እንደዚህ ላረክሽው እያለች የምትናገረው ነገር እውነት አሁን አግባብ ነው ብላችሁ ታስባላችሁ? እውነት ለመናገር በኢትዮጵያ ውስጥ እየተሰሩ የሚለቀቁ አንዳንድ ኮንቴንቶች እኔ ስለምን እየሰሯቸው እንደሆነ ራሱ የሚያውቁት አይመስለኝም። እኔ ሰውም ደግሞ እንደ ትልቅ ነገር እንደዚህ ያሉ ክሬት የተደረጉ ኮንቴንቶች ወይም ደግሞ መልእክታቸው ለቤተሰብ ይሁን ለወጣቶች ይሁን ምን ሊያስተምር እንደሆነ እንኳን የማይታወቁ ኮንቴንቶችን ተመልካቹ በጣም በርካታ ነው። ያንን ተመልካች የሚያገኙ ዩቲዩብ ሰራተኞች ደግሞ የዚህ አይነት ቪዲዮዎችን በከፍተኛ ሁኔታ እየሰሩ ወደ ሰው እያደረሱት ነውና አንዳንድ ኮንቴንት ክሬተሮች እባካችሁ ለሰው የምታደርሱትን ነገር በደንብ ጠንቅቃችሁ ወቁና ይሄ እንደዚህ ያለ ነገር የሚበረታታም አይደለም። በእውነት እኔ እንደራሴ እንደግል አስተያየቴ እንደዚህ ያሉ ቪዲዮዎች ባይሰሩ ብዬ የማስባቸው ቪዲዮዎች ናቸው። ምክንያቱም ምንም የሚያስተምሩት ነገር የለም። ለገደልሽብኝ ልጄ እያለች የምትመታት ልጅም የምትመታው ልጅም ሁለቱም አክት ነው የሚያደርጉትና ይሄ እንደዚህ በትክክለኛው እንዲህ ያለ ህይወትን ያስተናገዱ ሰዎችን ቁስል መቆስቆስ ነው የሚሆነውና እባካችሁ ሰዎች አንዳንዴ ስንሰራ ጥቅምን ብቻ የተመለከተ ስራ ባንሰራ ብዬ አስባለሁ። መልእክት ያላቸው ነገሮች አስተማሪ የሆኑ ነገሮችንም ብትሰሩ የጊዜ ጉዳይ ነው እንጂ ገንዘቡን ትሰሩታላችሁ። የምንሰራው ነገር ሁሌ ትክክል ነው ብለን አናስብም። ሰው ሆኖ ፍጹም የለምና ማለት ነውና እሸቱም እንግዲህ ይሄ ሚስቴክ ነው ብሎ ካመነበት ወጥቶ ሊናገር የፈለገውን ነገር ወይም ደግሞ አስተያየቱን ሊሰጥ የፈለገበትን ምክንያት ወጥቶ ለህዝብ ያደርሳል ብዬ አስባለሁ። እንግዲህ በኦርቶዶክስ ሃይማኖት አካባቢ እንደሸቱ ብዙ ነገር ያደረገ ለኦርቶዶክስ ሃይማኖት ብዙ ስራዎችን የሰራ እጅግ በጣም ብዙ ተቆጥሮ የማያልቁ ስራዎችን የሰራ ልጅ ነው። እንግዲህ አንዳንዴ የምንናገራቸው ንግግሮች ግን መሰረታዊ ነገሩ ላይ ፎከስ ቢያደርጉ ብዬ አስባለሁ። መሰረታዊውን ነገር ወደ ጎን የተሆነ የሚመስለው የእሱ ንግግርና ነው አለመናገር ላይ ይሄ እሱ ያለው ነገር በእያንዳንዳችን ህይወት ውስጥ እያለፍንበት ያለም በተለያየ ቦታ ላይ ጓደኝነታችንን አስጠብቀን እየኖርን ያለን ሰዎች እንዳለን ሆኖ ግን ለማንኛውም እናንተ የተሰማችሁን ነገር በኮሜንት ላይ ልታካፍሉ ትችላላችሁ። በሚቀጥለው ጥሩ ሐሳብ ያላቸውን የምንማርባቸው ቪዲዮዎችን ይዤ መጥቼ አብረን ቆይታ እናደርጋለን። እስከዛው ድረስ ሁላችሁም በያላችሁበት ሰላምና ጤና ፍቅርና አንድነት አይለያችሁ እያልኩኝ በዚህ ልሰናበታችሁ። ሁላችሁም በያላችሁበት ይመቻችሁ።